ወርቋንና ወርቁን ብቻ ማንንም ይቅርታ አልጠየቀችም። የተናገረችው እሱን ነው እና ልጅ የሶስት ዓመት ቆየ። የሚዲያው ማወሩና ሁላችንም እርስ በርስ ተነጋግረን የእኛ ቤተሰቦች ቤተሰብ አይደሉም ወይ? ምንድን ነው የምታወራው? እሺ ቆይ አንድ ጊዜ የኔ ቤተሰቦች ቤተሰብ አይደሉም እንዴ? ዮኒ ተው ብለናል እኛ ከተሳሳትን ዝም አላልኩ። ስለዚህ በቃ ይቅርታ መጠየቅ ያለባት አሁንም ያልኩት ቤተሰቦችን ጠርታ የሰደበችውን በሙሉ ቤተሰብ ሰድብ ያለው ይቅርታ ቤተሰብ ብላ ትጠይቅ። ካልጠየቀች ሶሻል ሚዲያ ላይ አልተሰዳደብንም እንዴ? ዮኒ አልተሰዳደብንም። ሶሻል ሚዲያ ላይ ሁላችንም አልተሰዳደብንም። ሁላችንንም እና ቤተሰብ የሚባለውን እየለየ በቤተሰብ ይቅርታ ከጠየቀች አልኩ እኮ። አሁንም እናንተ ልትሸፍኑላት የፈለጋችሁትን ይቅርታ ሳትል በአናቷ ትተከል እያልኩ አልሰማም። እኔ ደግሞ ምልህ ዮኒ አንድ ጊዜ ጃፒ እኔ ደግሞ ምልህ ዮኒ ተንበርክኬ ለምንሃለው እንደናት ይቅርታ። አንቺ እኮ አላጠፋሽም። አንቺ ምን አረግሽኝ እናት? ለልጇ ስትል በቃ ለልጇም አልኩሽ እኮ ይቅርታ በቃ እኔ ተንበርክኬ ጠይቀሃለሁ። ኖ ሙሉስ አንቺማ ሳርቹ ባህሪሽን አውቀዋለሁ እናቱ ከማንነት ዛሬ ፈርሜ መጣው ስትል አስበው አንድነት ዛሬ ሰክራን አቡዋቴና ተሷና ቃታለን ውሸቷን የፈረመችው ሌባ እንደሷ ተጫወትኩባቸው ነው ነገ ወጣ የምትለው ሌባ እና ቃታለን። አንቺ ዛሬ ነው ዩቲዩብ ላይ የዛሬ 10 ዓመት ነው ማውቃት። እናንተ አውቃታለሁ። ሄለኛ ማለት በጣም በሰው ሙድ እያያዘች ሙድ የምትይዝ በጣም አረመኔ ሰው ናት። ሳቅራ እግዚአብሔር እያለቀሰች ነው በሰው ሙድ የምትይዝ ቪው ሰዎችን ዘልዝላ የምትበላ ሰው ድራማ የምትሰራ ሰው ናት። በቃ ግን አሁን ምን መሰላችሁ? እኔ አሁን አያገባኝም። አሁንም እያልኩት ያለው ጃፒ የምትሰማኝ ከሆነ ሳራ የምትሰሚኝ ከሆነ ቤተሰቦቻችሁን የሰደብኩባችሁ ይቅርታ አለቀ አልልም ካለች ቤንዚን አርከፍክፎ ያቃጥሏት እያልኩ ነው። በግልጽ ነው የምነግርህ። ማንንም ነው አሳስሯት ወይ ደግሞ አስገድሏት አስገድሉኝ ብላለች። እኔ የሚያገባኝ ጉዳይ የለም ከዚህ በኋላ ሰው እንዳይገዳደል ስለምፈልግ ነው። አስገድሉኝ ብላለች። ምን ነው የጉቺ ወንድም ሲታሰር ስዘል ጮቤ ስረግጥ አልነበር እንዴ? እሷ ተሳስታለች እና የሷ ተሳስታለች ብለናታል። ትክክል ነገር እንዳልሆነ ብለናታል። እኔ የጉቺም ጓደኛ ነኝ፣ ከጓደኛም በላይ ነኝ ለጉቺ። የጉቺ ቤተሰብ ሲታሰር ችግር የለውም። የእሷ ሰው ብለናታል፣ ብለንባታል። ለምን ታጠየቀን? በቃ ቆይ ይቅርታ ጠየቀችው። ስታንዳርድ እንደሚያደርጉ እውነትን ነው። የእኛ ልጅ የታመመ ልጅ በሞተ በተቀበረ እንኳን ልጆቻቸው ታመመባቸው ሲባል እናንተ መታችሁ ተናግራችኋል። አሁን የእሷ ልጅ ታሰረ ሲባል እንትን ትላላችሁ። እኛ ስናት አይደለን እንዴ? ልጆቻቸው መች ልጇ ታሰረ? አስረክባለሁ ለመንግስትና እኔ ታሰረ። እሱን እኮ ነው የምልህ። እኛ ልጆቻችንን ወታ የቲጂ የዛኔ ነበራችሁ። ልጇም ናይጄሪያ ደፍሯት ነው የታመመ ልጅ የተሰጣት ምናምን ያለች ስታወራ መታችሁ እዚህ ጋር ስትናገሩ ነበር። የስንት ሰው ቁስል ነው፣ የስንት ሰው ልጅ ነው ስትሰድብ፣ የስንት ሰው ልጅ ነው እንትን ስትለኝ ነበረው። እና ወታ ስላለቀሰች እኛ ወተን ማልቀስ አለብን? እንደዛ ስንሰደድ እንደዛ ስንነገር አይሰራም። አይደለም ገደል ትግባ። የእኛ ልጆች ሕፃን ልጅ ምንም የማያውቅ አፍ ያልፈታ ልጅ ይሙት ናይጄሪያ ደፍሯት በሽተኛ ልጅ ወለደችው ምን እያለች ስታወራ ለምሳሌ እኔ ቲጂ ልጠይቅሽ ቲጂ የሰውን ሕፃን ልጅ ሬሳ ላይ አድርገው የሰደቡት ሰዎችን ምን እናርጋቸው? ይቅር እያባባሉ እነሱም ስም እንትናቸውን ያገኛሉ። ግን ምን መሰለህ ጃፒ፣ እኔ አሁን እያረጉ ነው። የሰውን ሕፃን ልጅ አይደለም የዮዳብን ልጅ ሰቅለው እየሰደቡበት አልነበር?
ምን እናርጋቸው? እነሱ ይኸውልህ እኮ እነሱ የራሳቸውን እንትን ማግኘት አለባቸው። ሁሉም ሰው ልጅ የሚሰድም ማለት ነው። ልጄን አስረከብኩ ስላለች ታዝናላችሁ። እኔ ግን ባልዋልኩበት እኔ ስለዚህ ባልዋልኩበት ለሰው ተደርባ እኮ ነው። ስማ፣ ለዛውም ሰው ለምረዳው ሰው ተደርባ በማያገባት ነገር ገብታ አንድ ልጅ ልርዳ ባልኩ ቤቴ ነይ ግቢ ባልኩ ልጇን ልጄ እግዚአብሔር ለማንም ሰው በርዝ ዲፌክት ይሰጣል አይደል? እግዚአብሔር ነው በርዝ ዲፌክት ልጄ ነው የሰጠው። ለእኔ ብቻ አይደለም ዓለም ላይ ያለ በርዝ ዲፌክት ልጄ ስላለ ናይጄሪያ ደፍዋት ተጫውቶባት ነው በርዝ ዲፌክት ብላ አደባባይ ላይ ተሰቀለ። የዛኔ መታችሁ ተናገራችሁ። ኤክስፕሌን ማድረግ ያለብሽ ይሄንን ቲጂ አንተ ጓደኛዋ ስለሆንክ ብቻ ቃል አቀባይ አንተ አይደለም። ለምን እንዋሻለን ብሮ? እሷ እንዳትነካ ሁልጊዜ ፕሮቴክሽን ከምታረግላት ይሄን ነገር ተይ ማለት የነበረብን እንደ ጓደኛ አንተ ነህ። ቤተሰቦች ጋር አይደለችም። አንደኛ፣ ሁለተኛ በቅርብ ጊዜ ይሄ አደጋ ከመድረሱ በፊት እኔን አሰድባኛለች። እኔ እንደ አንድ ግለሰብ በደረሰባት ነገር ብቻ ጥሩ አይደለም እንጂ ያልኩት ለእኔ ማንኛቸውም ሰው ቁጥሬን ተቀያይሬ አውርቼ አላውቅም። ከአንተ ጋር አውርቼ ሊሆን ይችላል፣ ከጆከር ጋር አውርቼ ሊሆን ይችላል፣ ከጅቦ ጋር አውርቻለሁ፣ ከሚጣ ጋር አውርቻለሁ። ከሌላ የጃፒ ቁጥር አለኝ ብሎ የሚመጣ ይምጣ። አለቀ። ግልጹን ነው የምነግርህ። አውርቻት አላውቅም። ሚዲያ ላይ ባለው ነገር ግን በምታሳየው ካራክተር አሳዘነች። እኔን እኮ ሰድባኛለች። በጣም የሰደበችኝ ቆይቶ ከዛ በኋላ ታርቃችሁ ገብታ አለቀ። ግን እውነት ነው የምነግርህ። እስቲ ጁንታ ስለደረሰባት ነገር እናት በልጇ አዝና ሳይ ስለማዘዝ እኔ እናት የሰው ልጅ አሳስ ሲታሰር የጨፈረች ሴትዮ የእሷ ሲሆን ስላረጋ ሳይሆን ልጅ አላት። እኔ ስታሰር እናቴ እንዴት እንደምትንከራተት ስለማውቀው ማለት ነው። የኔ እናት እንዴት መከሯን አሁን እኔ እናቴን የምክስበት ሰዓት ነው። እናቴ በእኔ ተሰቃይታለች፣ እስር ቤት ለእስር ቤት እየዞረች። ስለዚህ ይሄ ነገር አሁን በዚች እናት ሳየው ለልጇ በምታረገው ቤተሰባት ድረስ ነው። ሲምፕል አጥፍታለች። እኔ አሁን ጃፒ ተናገርከኝ አይደለ? ለጠለጥኩ አለቀ፣ ጨረሰ። ቤተሰብ ጋር ምን ጋር አለቀ። ያንን ማረግ ለምን ከበደ? ይሁን እኔ እመነኝ ነው የምልህ፣ እመነኝ። እኔ ከማንም ጋር አውርቼ አላውቅም። ስልክ ያልኩህ አይደለም። አሁንም እኮ ለመስማት ሬዲ አይደለህም አንተ። አሁንም እያልኩ ቀጥሉ። እኔ ሚውት አደርጋለሁ። አሁንም እያልኩ ያለው እኔ ጋር መጣ። ከሳራ ጋር ተጣላን እንበል። ሳራን ረገጥኳት፣ ሳራም ረገጠች። አለቀ። ምንም ቤተሰብ ጋር ሄደ የለም። የእያንዳንዱ እሷ ስትጣላ ወይም ደግሞ ራሷ ናት የምትጀምረው። ራሷ ትመጣና እርግጥግጥግጥ አርጋ ጭራሽ ቤተሰብ ዶክመንት አለኝ ኢንሳይደሮች ጭልና ልጄን ኢንሳን እያለች ቤተሰቦችን በሙሉ ትጨርስላለች። በሙሉ ቤተሰብን ትጨርሳለች። ከዛ በኋላ መታ ተከሰስኩ እንዴ እኔ ኦሮሞ ስለሆንኩ ነው፣ እኔ እንዲህ ስለሆንኩ ነው ብላ ደግሞ ዜና ትሰራባለች። እዚህ እያለቀሰች አስመስላ ማለት ገንዘብ አምጡ እያለች ካላመጣችሁ ጉዳችሁን አወጣዋለሁ እያለች በሙሉ ስታስፈራራ የነበረች ሴና። ለምሳሌ ሌላ ወጥቶ እንትና ምን አርጋት ኔቨር ጊቭ በምን ተገናኝተው ተነጋግረው አቁ ደርሳባት አታውቅ። ምንም የሚተዋወቁት ነገር የለም። ኔቨር ጊቭ አፕ የምትባለው እና ፊት አውራሪ በምንም ደርሰውባት አታውቁ። በዛ ደረጃ ስትሄድ ስትሳሳቱ ነው። በዛ ደረጃ ስትሄድበት ምንም ያላረገች ቤተሰቧን ለመበጠጥ ስትሄድ ምንም አላላቸው። እያንዳንዱን ሰው የምትሄድበት ሌቭል መጠን የለውም። እሱ መጠን የሚባል የለውም። እያንዳንዱ ቤተሰብ ለማፍረስ ስትሄድ፣ ስለዚህ ያንን ስታረግ ታይ ስትባል አልሰማ እስቲ የምታመጡትን አለው እያለች ነው ስልደነፋ የነበረው። አሁን ሲደርስ ግን ያውላ ድንፋታ ለምን ቀረ? ፎዋት እችላለሁ ብላለች፣ ገጥም ያለው ብላለች። ለምን ቀረ ያውላ ድንፋታ? ለምን አታረገውም? ለምን አትቀጥልበት? ለምን አትቀጥልም? ስለ ወሬ ብቻ ስለሆነች፣ አቅም ስለሌላ ቱልቱላ ስለሆነች
አትችልም። ዮኒ ትክክል ነህ። ሌላዎቹም ሰዎች አቅማቸውን ሲያውቁ መጥተው ይቅርታ ተጠያይቀዋል ትላለህ። ሰው መቀጠል በሚችለው ልክ ይቀጥላል። ገብቷል። መሄድ በሚችለው አቅሙ በሚችለው ሄደ። አቅም የላትም። በቃ እዚህ ጋር አቅሟን አየችው። ስለዚህ እዚህ ጋር ቆማለች። ትላንት ሙካ ያስታረቃቸው ሰዎች አቅም ስለሌለው ነው። ከዛ እኛ ነን የጠየቅነው። አንተ ጆከር ላይ በቃ ፊት ብለሃል። አንተ በቃ ናይል ስለ ስም አልጠራሁም። ጆከር ነው የምታወራው። የአንተ ነገር ጆከር ነው በቃ ሌላ ነገር የለም። ስለ እውነት ነው የማወራው። ምን ጆከር ነው የረዳችሁ? እሱ ለብቻችሁ ጨርሱ። በፔጅ እርገጠው ብር ሰልቀ ዘግዝቅ ረገጣ እኮ አይደለም ምሳሌ ነው የምነግርህ። ምሳሌ እኛ አይደል እንደ የጠየቅነው? ሰው አልነበረ እዚህ ጋር የምናወራው ስለሌላ ስለ ጂጂ ነበር የምናወራው። እግዚአብሔር ነው የሚያውቀው። እንዴ ዱባይ እኮ አግኝቻት ምናምን ብሎ ሙድ ያለ ምንድነው ተነጋግተሃል እንዴ ብዬ ተሳሳቅን ከጆከር ጋር ማለት ነው። ከዛ በኋላ እንደ ሀሳብ አመጣው። በቃ ለምንድን ነው ማትፈታው? በፍጹም አለ። ከዛ ማንን አመጣው? ስለሚያከብረው መኩን አስገባው። በእናቴ ልጅ አስፈታው አናግርልኝ አልኩት። መኩም